ቤቱ ይመስላል በጣም አሪፍ ነው ቤቱ by the way ውስጡን አሳያችኋለሁ ጃጅ እንዳታደርጉኝ no I don't care ከዚህ በላይ ምን ጃጅ ይደረጋሉ ከዚህ በላይ ምን አለ ገባችሁ ከዚህ አሁን ምንም ምንብቀው ነገር የለም እናንተ የምታዩት ነገር ነው ሁሉም በአጠቃላይ so የቤት የወጣውበት ምክንያት አንደኛ ነገር በጣም ርካሽ ነው by the way በወር $700 ነው የምትከፍለው ግን አይሙሬ እንዳለ በቃ ያበላሽ ነበር ገባችሁ የቤቱ ንጽህና ጥሩ አይደለም በኔ ምክንያት አይደለም ደሞ በጣም በቃ like ባለቤቱ የዚህ ቤት ባለቤት ማለት ነው እንዳለ ስቶሬጅ ሩሙ ምናምን በቃ በከባባድ የሆኑ ነገሮች ተበላሽቶ ተጨናንቆ ነው የጠበቀኝ ወደዚህ ቤት የገባሁት by the way ማለት ነው ከድሮ ጓደኛዬ ጋር ተጣልቼ ነው አብረን ወደ አስተዋውሳለሁኝ የሆነች ቀን ወስነን ማለት ነው በቃ የሆነ ኮንዶሚኒየም እንከራይ ተባባለና ከዛ ግማሽ ብር ተበዳድር እንትን ሼር አድርገን ማለት ነው ከዛ በኋላ እሱ 1000 ከፈለ እኔ 1000 ከፈልኩኝ ቤት ተከራየን እዛኔ ከዛ በኋላ ግን እሱ በጣም ፓርቲ ያበዛል አልኮል መጠጣት ያበዛል እንዳለ እኔ የዛኔ የማታ ሽፍት ሰራተኛ ነበርኩኝ which is ማታ ሰራ ነበረ ቀን ደሞ ተኛለሁ እሱ ደሞ ቀን አይተኛ ማታ አይተኛ ገባችሁ በቃ በጣም ረበሽ ነበረ ዘፈን እየከፈተ ምናምን በቃ አልኮል ይጠጡ ነበረ ግሩፕ ሆኖ ምናምን በቃ ሰዎች ይጠራል አፍሪካዊ ነውና በቃ ሰዎች ይጠራና ወደ ቤት በቃ ቀውጢ ይጨፍራሉ ምናምን እኔ መተኛት ያቅተኝ ነበረ በዛ ምክንያት መጣላት ጀመርን በጣም ከዛ ቤት የወጣሁት by the way በ3 ቀናት ነው ያ የቤቱ ባለቤት ደሞ የዛ ኮንዶሚኒየም እኔን ከማመን ያ ልጅን አመነው ምክንያቱም ያ ልጅ ትንሽ ገንዘብ ነበረው ከኔ በላይ ማለት ነው ገባችሁ so ይህ ቤት ያገኘሁት ማለት ነው ወዲያውኑ በቃ መሮኝ በቃ ወጣለሁኝ ብዬ በአንድ ሰዓት ውስጥ ይህ ቤት አገኘሁኝ ርካሽ የነበረው ይህ ቤት ነበር $700 ማለት ነው ከዛ ቤት እንደወጣ ደሞ ማለት ነው እዛ ቤት የነበረ ያ ኮንዶሚኒየም የዛ ቤት ላንድሎርድ ወይም ባለቤት ማለት ነው ብር አበድረኝ አልኩት የኔ ድፍረት ደሞ አላበደረኝም በእናቱ ጣለኝ ከዛ ወጣሁኝ ብር ትንሽ አጠራቅሜ እዚህ ውስጥ ገባሁኝ ማለት ነው